ካሜራ ናፋለ እወጣለሁ። ቀስ በልጅ ቢት ሰላም ጤና ይስጥልኝ። ውድ የሚስጥር ጓዳ ዩቲዩብ ተከታታዮቻችን እንዴት ናቸው? እኔ ሆህተ ምስራቅ እባላለሁ። እንግዲህ ዛሬ የተገኘንበት ምክንያት አንዲት እናታችን ደውላ በስልክ እዚህ ቦታ ላይ እንድንገኝ ቀጥራናለች። ለምን እንደተገኘ ለምን እንደደወለችልን ምናምን እሳቸው ጋር ሄደን የምንሰማ ወይም ደግሞ የምናየው ይሆናል። ስለዚህ ከኛ ጋር አብራችሁ ቆዩ። ወደ እሳቸው እንሄድና አብረን እንከታተል። እሺ ተመልካቾቻችን እንግዲህ እናታችንን አግኝተናታል። ለምን እንደጠሩን እዚህ ቦታ ለምን እንደተገኘን ምክንያቱም ከእሳቸው የምንሰማ ይሆናል። እንግዲህ ማዘር እኔ ራሴን ላስተዋውቁለትና እኔ ሆህተ ምስራቅ እባላለሁ። እስኪ ራስዎትን ያስተዋውቁልኝ። እኔ ደግሞ ወይዘሮ መስከረም እባላለሁ። እሱ ሰፈር አካባቢ ነዋሪ ነኝ። ኦኬ እሺ ወይዘሮ መስከረም ወይም ደግሞ እናቴም እያልኩ ብጠራት መቼም እና እዚህ ጉዳይ ላይ እንድንገኝ ደውለው ጠርተውናል ማለት እዚህ ቦታ ላይ እንድንገኝ ማለት ነው። ስለዚህ ምንድን ነው እዚህ ቦታ ላይ እንድንገኝ ያደረጉት? እዚህ ቦታ እንድትመጡ እና እንድናገኛችሁ ያደረኩት ምክንያት አንደኛ እኔ እዚህ ጎረቤት ነኝ። ጎረቤቴ ናት የጠፋችብኝ። እሷ ጠፋችብኝ ማለት በጠየቁት በሰዓት ባልና ሚስቶችም ነበሩ። እነሱ ይጨቃጨቃሉ፣ ያሉትም ይጨቃጨቃሉ። ግን ሲሄድ ጎረቤትን ላገኛት አልቻልኩም። ኦኬ ጎረቤት ጠፍታቦት ነው እኛን አሁን ወደዚህ እንትን ያሉ መታ ከኔ ጋር የምትውል ቡና መጣጭኝ ናት፣ ስታመም የምታስታምመኝ ናት። እና በተወሰነ ጊዜ ከ2 ሳምንት እስከ 15 ቀን ሄደብኝ እሷን በመፈለግ እነሱን በመጠየቅ ስጠይቅ ባለቤቷንም ስጠይቅ የጎረቤቴን ባለቤት ማለት ነው እሱን ሳናግር አንድ ጠበል ሄዳለች፣ አንድ ቤተክርስቲያን ናት ይለኛል። መጨረሻ ላይ ወደ ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያም ሄጄ ሳመለከት ምንም መልስ እንደውም ባለቤቷ እያለ መጥቶ ያናገርን እንጂ አንቺ ምን ቤት ነሽ ብለው ይመልሱኝ ጀመረ። ምንም ነገር ማድረግ አልቻልኩም። መጨረሻ ላይ እናንተን ላገኝ ቻልኩ። ይሄ ሚዲያ ለእነዚህ ነገሮች ብቁ ስለሆነ ብዙ አስተዋጽኦ ስለሆነ ብዙ የሚያስታርቅ የሚያፈላልግም ስለሆነ እናንተን በማግኘቴም ደስ ብሎኛል። ምናልባት ያችን ልጅ ትገኝና እኔም በውስጥ ይረካ ይሆናል። ያችን ልጅንም ላገኝ እችላለሁ በእናንተ ምክንያት ልጅ ያስባለሁ። ስለዚህ የጠፋችው ጎረቤት እና ወደኛ ሚዲያ ወይም ደግሞ ወደዚህ እንድትጠቁም ያደረገሽ ሰው ማን ነው? ማለት የኛም ፕሮግራም ምናምን ተከታተያለሽ? አዎ የእናንተ ፕሮግራም እከታተላለሁኝ። ይሄን ነገር መቼም መጨረሻውን ዳር እንደምታደርሱ ታውቃለሁ። ጠፍታም እንደማትቀር ዳር እንደምታደርሱ ስለማውቅ እናንተን በማግኘቴ በጣም ደስ ብሎኛል። የዚችም ልጅ ሁኔታ ድብዛው ይጠፋል ብዬ አላስብም። ስለዚህ አሁን እርስዎ ወዲያው ስትጠፋ ልጅቱ ማለት ነው ጎረቤቱ ወደ ፖሊስ ጣቢያ ምናምን ሄጄ ነበር ብለዋል መሰለኝ። እና ምን አሉ እዛ ያሉት? ምንድን ነው የተባሉት? እዛ ሄጄ ምንም መልስ አልሰጡኝ። ምንም አጥጋቢ ነገር የለም። የሚመለከተው ባንዴ እዛ ጋር እንሄዳለን። ምንም አጥጋቢ ነገር መልስ ስለሌለ እቺ ልጅ ድብዛው እንዳይጠፋ እስቲ በሚዲያም ይታወቅና ያው ባለቤት ስላለ ስለዚህ ያ ሁኔታ ይረጋገጥ በሚል መልክ ነው ያመጣሁት። ድብዛው እንዳይጠፋ ማለት ነው። አሁን ባለቤቷ ጎረቤት ነው ቤት ነው የሚኖረው? አሁን ብቻውን ነው ወይስ ቤተሰብ ጋር ነው ምናምን? አለው ቤተሰብ አለ። ማን ጋር ነው የሚኖረው? ያለው አለው እዛው ጎረቤት ነው አለው። እዛው አብሮ ውስጥ ማን ልጅ ምናምን አላቸው ወይስ አብሮ የሚኖር ሌላ ሰው አለ ተጨማሪ? አላቸው እዛው ላይ። ምንድን ናቸው ማለት? አብራ የምትኖር ወይም የሚኖር ማን ነው? ሚስትም አለች፣ አብረው ይኖራሉ እዛው። ባልና ሚስቱ ብቻ ነው? ባልና ሚስትና እሷ ተጨማሪ ናት ያለችው። ማን ናት እሷ?
በወቅቱ ስሟን አላውቅም እኔ እንዲሁ በጉርብትና በምን አብረን ነን ያለነው። ምንድን ነች ቤተሰብ አካል አብራ የምትኖረው ማለት ነው? አብራ የምትኖረውማ ከእህቱ ባል ነው ያችኛዋ አብራት የምትኖረው ናት እንጂ ጎረቤት ናቸው። እኔ ጎረቤት ነው አብራቸው የምትኖር የባል እህት ናት። የባል እህት ናት እሷ ናት ያለችው። ስለዚህ አሁን ባለቤቷ የጠፋችው ባለቤት የሚኖረው ከእህቱ ጋር ነው። ከእህቱ ጋር እንደው ከመጥፋቷ በፊት ከእርሶ ጋር ግንኙነት በደንብ ላቅ ያለ ነው ምናምን ነገር ብለውኛል። እና ማለት ምን ከዛ በፊት የሆነ ማስረጃ የሆነ ጥቆማ ወይ ምናምን ያለችው ነገር አለ? አዎ እሷ በብዛት ፊቷ ራሱ ይናገራል። ማለት ሁልጊዜ ብስጭት ነው፣ ሁልጊዜ ብስጭት ነው። በቃ ያላትን ነገር ሁሉ አልተመቸኝም። በቃ ውስጥ ላይ በቃ እንጂ አጉልታ አውጥታል ለነሱ መናገር ትፈራለች። ያው ስለ ህይወቷም ስለምትፈራ ማለት ነው። ያው ፍራቸውም ይመስለኛል ወዴትም እንደሆነ እንግዲህ ያም እንዳይሉባት ሊሆን ይችላል። ወዴት እንዳደረሷትም ወዴትም እንደሆነችም ላቃቻል በዛ ምክንያት ነው። ኦኬ ማለት አሁን የተለየ ነገር ባለቤቷና እህቱ የአንዳንድ ነገሮች ማለት እንደዚህ ከመሬት ተነስታ ምናምን አይደለም መቼም የሚጠፋችሁ ብለው ነው እርሱ ያሰቡትና የሚያስጨንቃት ነገር ወይም ደግሞ አንዳንድ ነገር መቼም ባልና ምንድነው ምራት ጋር ሲኖር ምናምን ይባላልና የተለየ ነገር ማስረጃ ምናምን ነገር ድንገት ነገሯት ከሆነ ማለት አሁን ጉዳዩን ወደዛ ቦታ ሊያመራን ወደ መፍትሄ ሊያመራን የሚችል ነገር ካለ ያለው ሁኔታ ውስጧ ምስጥሯ ብዙም አውጥታ አትናገርም። በውስጧ ነው የምትይዘው። በቃ ያላት ብቻ ያለውን ሁኔታ እኔ ጋር ለማሳለፍ ነው እንጂ የምትሞክረው የውስጧን አውጥታ አትናገርም ልጅቷ። በቃ ውስጧን በውስጧ ይዛ ነው እንጂ ይሄን ያህል እንዲያርጎኛል እንዲሆንኛለሁ እንዲያርጋኛለች የምትል ነገር አታወጣው። ምስጥሩን አታወጣ ወጥቷል። በዛ ውስጥ እያለች ነው እንግዲህ እሷ ለእኔም ላለመናገር ፈልጋ ነው። በዛ ወደ እንግዲህ ወዴት እንደሆነ እነሱንም ባነጋገርኩበት ሰዓት ፊት እየነሱኝ ነው። እንዳይም አይፈቀድም በዛ ቦታ ላይ ማለት ነው። እና ይሄ ነገር ነው ያለው ሁኔታ። እሺ ባለቤቷን ምናምን ለማናገር ለመጠየቅ ምናምን ሞክሯል? ጭራሽ ፊት ይነሳል። በቃ ይምጡ ምንድነው እዚህ ጋር ነው ስዳርስ ማለት ነው። በቃ ምን ፈልገው ነው እንደዚህ አይምጡ። የለችም ብያታለሁ። የለችም በቃ የለችም። ምንነግረኝ መልሶ ይሄ ነው በቃ ይሄ ነገር ነው ያጠራጠርም ማለት ነው። ይሄ ነገር ጥርጣሬ ውስጥ ከተተኝ ልጅቷን በወቅቱ በቃ በምትመጣበት ሰዓት ስጠብቅ የለችም። አትመጣም በቃም አትደርስም። ሁኔታው እንትን ስለኝ ገብቼ ጠየቅኩኝ። ስጠይቅ በቃ አይ ጸበል ሄዳለች አለኝ መጀመሪያ ጊዜ። ከዛ አሁን መቼም ጸበል ሲቆይ ሳምንት ላይ ምናምን ነው። ምን ያህል ጊዜ ይሆናል አሁን ከጠፋች? አሁን ግፋ ቢል ከ15 ቀን በላይ ሆኗታል። ከሁለት ሳምንት በላይ ሆኗታል። ይሄ ብዙ ቀን ነው። አይ አሁን የእሷ መጥፋት ማለት አሁን እንዳልሽው ጸበል ቦታም ሄዳ ወይ ቤተሰብ ለመጠየቅ ምናምን ነገር ሊሆን ይችላል። እሱን ለምን አላሰቡም? ጸበል ቦታ ቢያንስ በየቦታውም አካባቢ ጠይቄያለሁ። የለችም። ምንም ቦታ የለችም። ወይ በየቤተ ክርስቲያኑ ሆናም ከሆነ በየጠየቁ የለችም። ምንም ነገር የለችም። ይሄ ነገር በቃ የሆነ ነገር አለ ማለት ነው በሚል መልክ ነው በጥርጣሬ መልክ ፖሊስ ጣቢያ የሄድኩት በዛ ምክንያት ነው። ከመጀመሪያው ያው ሲኖሩ ባልና ሚስት ሲኖሩ ያው እህትም ጣልቃ እየገባች ነበረ ምናምን ብለውኛልና ምናልባት ያ ነገር ይሆን ወደዚህ ጥርጣሬ እንድትገቡ ማለት የተለየ ነገር እንዲያስቡ ያደረገው እኔ ምናልባት ምንድነው ሁልጊዜ ጭቅጭቅና ሁልጊዜ ጥል ነው ምንሰማው ማለት ነው። ያ ስለሆነ ወይም በዛ መሀል ላይ ሚስጥርም እንዳይወጣ ምን እንዳደረጉም አላውቅም። ለምን ፊት ለምን ነሳኝ ያ ነው። ምን እንዳልኩሽ ያለውን ሁኔታ እሷን ተነግርሽ ነበር ወይ ያለውን ሁኔታ ተነግርሽ ነበር ወይ ያልሽው ሁኔታ ሀብት ንብረት አለ ቤትም አለ። የማን የባል የእህቱ ባል ማለት ነው። የእሷ ኦኬ ባልና ሚስቱ ያፈሩት ነው ወይስ የሚስቲቱ ብቻ? አይ ባል ሚስቱ ያፈሩት ነገር ነው የሚስቲቱ ማለት ነው። አሁን ያንን ነገር የሚስቲቱ ራሷ ያፈራችሁ ነው ወይስ የቤተሰቡ ውርስ? የቤተሰቡ ውርስም አለ ተጨማሪም ነው የቤተሰቡ ውርስ ነው። እና ያንን ነገር ለምንድን ነው ወደ ራስ ማታረጊው? ስምስ ማታዞሪለት ወደሱ? ማን ነው እንደዚህ ባዩ? እህት ናት።
እሷ ትለዋለች። እሱ ደግሞ ያችኛዋ ሚስቱ ደግሞ ያንን ነገር ለማድረግም አትፈልግም። አውጥቷል። ያንን ነገር ለማድረግ ስለማትፈልግ በመሀል እህት ናት እንግዲህ ውስጥ በባልና ሚስት መሀል ግጭቱ የሚመጣው ማለት ነው። ምናልባት ይሄንን ጭምጭምታ ስለነገረችኝ በዛ ምክንያት ሰው ወይ ሚስት ወይ አንድ ነገር አድርጋው ይሆን ወይ ምን አድርጋ ይሆን ላቃቸው ምናልባት በዛ ምክንያት ሊሆን ይችላል ብዬ የባልህ ምናልባት ለምን እህትየዋ ለዚህኛው ስም ካልዞረ ያችኛዋ ደግሞ መልሳ ለይሄኛው ለምን መጣ ብላ ጭቅጭቅ። ስለዚህ በመሀል ንብረት አለ። ያው ንብረት ስላለ በዛ ንብረት መሀል ምናልባት በባልና ሚስቱ ስም አይደለም በሚስቱ ብቻ ነው ያለው። ስለዚህ ያ ነገር ምናልባት ይፋ እንዳይወጣ የሆነ ምክንያት ሊኖር ይችላል ብዬ አስባለሁ። ያም ጥርጣሬ ነው። ብዙ ቦታ ፈልጌ ያጣዋትም ለዛ ነው። እነሱ የሚሉት አንዴ ጸበል ሄዳለች ይላሉ፣ አንዴ ሌላ ቦታ፣ አንዴ ዘመድ ጋር ይላሉ። ዘመድ ጋር ተደዋወለ የለችም። በጣም ማለት ፋሚሊ ምናምን የላት እናትና አባት ምናምን የላት ምንም ነገር የላት። ኦኬ ብቸኛ ዘመዷ ባሏ ነው ማለት ነው። እሱ ብቻ ነው ያለው እና ምናልባት በዛ ጥርጣሬም ሊሆን ይመስለኛል። የሆነ ነገር ሆና እንዳይሆን እንደዛ ይመስለኛል። ምናልባት ይሄ ይመስለኛል። ከባድ ነው። አሁን ንብረት መሀል ላይ ጸብ ካለ በጣም ከባድ ነገር ነው። ያው ዛሬ በጣም የሚያስፈራ ነገርም ስለሆነ አሁን ምናልባት ያጠራጠሩት ያ ጉዳይ ነው። በቃ ይሄ ነው። ለምን ይሄ ነገር ባይኖር ኖሮ ልጅቷ ወይም እኔ ጋር እንደሆነች እዚሁ አረፋ ትቀመጥ ነበረ። በእናም ወይም አንዱ ቤተክርስቲያንም ሆነ ወይም በመኪና አደጋ በሆስፒታልም ቢሆን ትነግረኝ ነበር። ይሄ ነገርም ደግሞ ለእርሷም ለህይወቷም ስለምትፈራ ይሄን ነገር ለኔም ከነገረችኝ እዛም ትነግራለች ብላ የባሰ ጸብ ሊፈጠር ይችላል የሚል ግምት ይያዛታል። ስለዚህ የሆነ ነገር ስትወጣ ለእርሷ አሳውቃ ነበር የምትወጣ ከሆነ በፊት ወደ ሆነ ቦታ ስትሄድ ነገር ተናግራ ነው የምትሄደው። ይሄ ነገር ምንም ነገር የለም። ምንም ነገር እነሱ ጸበል ሄዳለች ምን ሄዳለች ይበሉ እንጂ ልጅቷ ወደ ጸበልም አልሄደችም። በቃ ምንም የሄደችበትም ቦታ የለም። የትም አታውቅም ልጅቷ ሲጀመር የትም አታውቅም። ከቤት ነው በቃ። ስለዚህ እኔ ይሄን ነገር በሚዲያ እንዲታወቅልኝ ነው የምፈልገው። እንደ ውስጥ ላይ ቤት ውስጥ ምናምን ነገር የተለየ ነገር ያዩታል ማለት እነሱ ቤት ውስጥ ምናምን እቲቱና እሱ ማለት መቼም የሆነ ነገር ሲሰራ ውስጥ ከባድ ነው ነገሮቹ። እንዴት መሰለሽ እሷ ወደ እኔ ስለምትቀርብ ልጅቷ እኔ ወደ እነሱ ልቀርብ አይፈልጉም። ለምን ያለውን ምስጢር ለእኔ የምታወራላቸው ይመስላቸዋል፣ ለእኔ የምትናገር ይመስላቸዋል። በዛ ምክንያት እኔ ወደዛ ውስጥ አይፈልጉም፣ እንድገባም አይፈልጉም። ወደ ውስጥ ያሉትን ነገር ገብተው ቼክ ለማድረግ በቃ ለምን መጀመሪያ ወጥቶ ነው በቃ ፊት የሚያሳይ እሱ ራሱ ማለት ነው። ስለዚህ ይሄ የተለየ ባህሪ ነው ማለት ምን ያህል ጊዜ አሁን በጎረቤት ምን ያህል ጊዜ ሆናችሁ? ረጅም ጊዜ ሆነናል። ግን ይሄ ነገር ከልጅቷ መጥፋት ከጠፋች ከተባለ ጀምሮ ነው ፊት መንሳት የጀመረው። እንትን ያለኝም እንጂ በፊት አብረንም ሆነን ምንም ሆነን ነገር አብረን እንካፈል ነበረ። እቺ ልጅ ጠፋች ካልኩ ሰዓት ጀምሮ ቀጥታ ፊት ናሰል። ቲቱ የመጣች መቼ ነው? ድሮ ነው ወይስ አሁን በቅርብ ጊዜ ነው ማለት ወይስ ደግሞ ከመጀመሪያው አብራቸው ነበረች? አይ ቅርብ ሰዓት ቆይታለች። ከመጣች ቆይታለች። እንደ ልጅ መስላኝ ነበረ። እንደውም እንደ ልጅ መስላኝ ነበረ። እያደር ሲል እሷም እያደገች በሄደች ቁጥር ያለውን ነገሮች ማገናዘብ በልጅነት የመጣች ማገናዘብ መጣ። እያወቀች በሄደች ቁጥር ይሄ ነገር እንቅስቃሴው መጣ ማለት ነው። በዛ ምክንያት ነው እንግዲህ ልጅቷ ያንን ሁሉ ስለምታውቅ አካባቢውንም ታውቃለች፣ የእነሱንም ያፈሩትንም ንብረት ታውቃለች። ይሄ ነገር ለምን ወደሱ ለምን አይሆንም፣ ንብረቱ ለምን ወደሱ አይሆንም በሚል መልክ ነው እንግዲህ የሁሉ ጸብ የተነሳው። አሁን ከዛ በኋላ ምን የመጥፋቷ ችግር ስለዚህ መነሻው ይሄ ነው ብለው እርሱ ስለሚያስብ ይሄ ነው በቃ ጥርጣሬ ይሄ ነው። ሌላ ምንም ነገር ጥርጣሬ የለም። ያለው ይሄ ነው። እንግዲህ በጣም ከባድ ጉዳይ ነው ማለት በቤተሰብ መሀል ምናምን ነገር ሲሆን ከባድ ነው። ምክንያቱም አሁን ራሱ የሆነ ነገር ውስጥ ላይ በእነሱ ሳይድ የተፈጠረ ነገር ቢኖር ነው እንጂ ባይኖር ኑሮ እንዳልሽ ወይ ለማፈላለግም ፖሊስ ጣቢያም ሆነ ምናምን
ከእርሶ ጋር ያለውን ነገር ፊት ምናምን ነገር ላይነሱ ይችላሉ። ግን ውስጥ ላይ ምናልባት አንዳንድ ነገሮች ተፈጥረው የሆነ ችግርን ተፈጥሮ ከሆነ ምናምን ነገር ያለው እስኪ እንግዲህ እኛ አሁን ምን ማድረግ እንችላለን? ወደ ቤት እናገኛቸው ወይስ ቤት ሄደን የምናዋር? አሁን ያለው ሁኔታ የምናደርገው ነገር ለኔ ፊት ነስተውኛል ያለው ነገር አሁን እኛ ሄደን እነሱን አግኝቶ ለማዋራት ምናምን ማለት ጸባይ አሁን እንዳልሽው ሰው ምናምን እንትን ማይልባቸው ከሆነ እንዲህ መሄድ ምናምን የማይፈልጉ ከሆነ ለእርሶን ፊት ከነሱ ምናምን እስኪ በተለየ መንገድኛ ምናምን ገብተን ለማጣራት ምናምን ነገር ቅርብ ነው እዚህ? አዎ ቅርብም ስለሆነ ያለውን ሁኔታ እንደው ገብታችሁ ብታዩት ከኔ የበለጠ ደግሞ ለእናንተም ተሰሚነት ሊኖረው ስለሚችል እኔ ብዙ ቦታ ሄጄ ተሯርጬ ምንም መልስ ስላላገኘሁበት እናንተ ደግሞ ገብታችሁ የዚች ልጅ ሁኔታ መፍትሄው እንዲገኝልኝ ብቻ ነው የምፈልገው እና ገብታችሁ እንድታዩልኝ ነው። ቅርብ ናቸው አሉ እነሱም አለ በቃ እንግዲህ እስኪ ተመልካቾቻችን እዚህ የእርሳቸው ቤት እዚህ ነው። ቤቱ እዚህ ቅርብ ነው፣ ጎረቤት ነው ብላናለች። እንግዲህ ወደ ቤት ገብተን ያለውን ነገር እነሱንም ለማዋራት ካገኘናቸውም አውርተን አንዳንድ ነገሮችን ለማጣራትም ምናምን ሙከራ እናደርጋለን። ወይም ደግሞ ያሉትን ነገሮች ገብተን አብረን እናያቸዋለን። ወደ ቤት እስኪ እንሄድ፣ አብራችሁን ቆዩ። እሺ ማዘር እንሄድ። ይሄ ቤቱ ያለው ቤቱ ነው። ምናልባት ለኔ ቅራኔ እንዳይፈጥር ምናምን የባሰ ከሆነ ትጠሩኛላችሁ። በቃ ችግር የለውም እንጠራታለን። እዚህ ቤት እንደምን ዋልሽ? ሰላም ዋልሽ? እግዚአብሔር ይመስገን። ሰላም። አንዳንድ ጥያቄዎችን ለመጠየቅ ነበረና ያው ጥያቄዎችን እንጠይቃለን ምናምን ከዛ መልሱን ከመለሽ ምናምን ሽልማቶች ምናምን እንሸልማለንና እንደዚህ አይነት ፕሮግራሞች ምናምን ስለምናዘጋጅ ፈቃደኛ ከሆንሽ ስለምን ሽልማት ስለምን ጥያቄው ስለምን ጥያቄ ነው? ሽልማቱ ስለምን ሽልማት ነው? አይ እዚህም ጎረቤት ጋር ምናምን ነገር አንዳንድ ጥያቄዎች ጠይቀን ምናምን ሽልማት በቃ የተለየ ጥያቄ ምናምን የለውም። አንዳንድ ነገሮችን ምናምን ነገር ጠይቅሻለሁ ከዛ ከመልሽ ጥያቄን ከመልሽ ሽልማት ትሸለማያለሽ ማለት ነው። እኔ እንደዚህ አይነት ነገር አይመቸኝም። በዛ ላይ ካሜራ ይዘሽብኝ የመጣሽ አይ ችግር የለውም። ኖ አይደለም። መጀመሪያ እሺ ችግር የለውም። ካልፈልግሽ ካሜራው ይጠፋል። እሺ ችግር የለውም። ካሜራው ካልፈልግሽ ይጠፋል። ግን ምን አለ መሰለሽ የተለየ ጥያቄ አይደለም። ጥያቄ ደግሞ ግልጽ አድርገኝ አልገባኝም። እሺ አይ የተለየ ጥያቄ አልጠይቅሽም። አንዳንድ ጥያቄዎችን ነው የምጠይቅሽ። ያው በተለያዩ ዙሪያ ሊሆን ይችላሉ። እነሱን ጥያቄ ጠይቅሻለሁ። ከመለሽ ሽልማቱን ትወስጃለሽ። እኔ እመለሳለሁ። ሌላ የተለየ ነገር የለውም። እሺ ዞሮ የምንጠይቀው ካሜራውን አጥፋት። ችግር የለውም። ይጠፋል። እሺ ካልፈለግሽ ይጠፋል። እሺ እንዴት ዋላችሁ? ግን ምን አለ መሰለሽ ያን ያህል የሚያሰጋ ነገር የለውም እና ካሜራ መኖሩ የሚያሰጋ ነገር የለውም። የተለየ ጥያቄ ስለማልጠይቅሽ ትንሽ 10 ወይም 20 ደቂቃ ነው የምትሰጪኝ። እነሱን ጥያቄዎች ጠይቄሽ ምናምን ሽልማትሽን ወስደሽ መሄዳለሁ። ታዩሽ ሽልማቱ እንኳን ይቅርታዩ ችግር የለውም። ለምትጠይቂኝ ጥያቄ ግን መልስልሻለሁ። ካሜራ ባይኖር ደስ ይለኝ ነበር። እሺ ምንም የተለየ ነገር የለውም። ካሜራ መኖሩ የሚረብሽ ነገር አይደለም ብዬ ያው ስራችን በዚህ መልኩ ምናምን ስለምንሰራ ነው። እሺ በቃ ካሜራ ምናምን ምንድነው ላይቶች ምናምን ላዘጋጅና ከዛ ወደ ጥያቄያችን እንገባለን ማለት ነው። እሺ እና እንግዲህ ያው ካሜራ ምናምን ስላለ ትንሽ ግርግር ተፈጥሯል። አግቢያችን ላይ ምናምን እዚህ ማለት እዚህ ነው መሰለህ መኖሪያ ቤትሽ? አዎ እኔ እዚህ ነው የምኖረው ከወንድሜ ጋር ነው የምንኖረው። ኦኬ እዚህ ቤት ከወንድምሽ ጋር ነው የምትኖረው? አዎ ከወንድሜ ጋር ነው። እና አንቺስ አላገባሽም? አዎ እንግዲህ እንደ ድሉ ነው። እኔም አላገባውም፣ ልጆችም የሉኝም። አሁን ለጊዜው የምኖረው ከሱ ጋር ነው ከወንድሜ ጋር ነው የምኖረው። እና እንዳልኩሽ እንግዲህ እኔ እዚህ ከወንድሜ ጋር ነው ያለሁት። ያደግኩትም አብረን ነው ያደግነው። እሱ እያስተማረኝ ለዚህ ያደረሰኝም እሱ ነው። የተማርኩ ነው ያለሁት አሁን በዚህ ሰዓት። ስለዚህ ሌላ ፋሚሊ ምናምን የለም? የለም። እናት አባት ምናምን የሉ እሱ። ኦኬ በህይወት የሉ?
አይ ሌላ ቦታ ነው የሚኖሩት እነሱ ክፍለ ሀገር ነው የሚኖሩት። ኦኬ። ስለዚህ ያው እንዴት ነው ቅድሚያ ብራዘር ነው የመጣ ወንድምሽ ነው የመጣ ወይስ? ቅድሚያ ያው ወንድሜ ነው የመጣው፣ ከዛ በኋላ እኔ መጣሁ። ኦኬ። ለትምህርት ምናምን ነገር መጣሁ። ስለዚህ አሁን ኮሌጅ ተማሪ ነሽ ወይስ? የኮሌጅ ተማሪ ነኝ። ኦኬ፣ ደስ ይላል። ያው እና ትምህርት እንዴት ነው? ትምህርት ጥሩ ነው፣ አሪፍ ነው። ደስ ይላል። ያው እንግዲህ በልጅነት ትምህርት ደስ ይላል። እዚህ ከወንድሜ ጋር ነው ወንድሜ ጋር ብቻ ነው የምኖረው ምናምን ብለሻል። ስለዚህ እስኪ ወንድምሽ አሁን እዚህ አካባቢ አለ? አለ፣ ውስጥ ነው ተኝቶ። እሺ። ስለዚህ አሁን ወንድምሽን ወደዚህ ትጠሪውና ያው አንቺ ያልሽኝን ነገሮች ምናምን ነገር ከሱ ጋር ደግሞ ድጋሚ እናወራለን። ተመሳሳይም ከሆነ እንደዚህ ለምሳሌ የኔ አሁን ፕሮግራም የማዘጋጃቸው እህትና ወንድሞች፣ ባልና ሚስቶች፣ ፍቅረኛሞች ምናምን ነገር እነሱን ጥያቄ መጠየቅ ምናምን ከዛ መልስ ትክክለኛው መልስ ከመለስ ያው ሽልማቶች ምናምን ነገር ብዙ አይነት ሽልማቶች ምናምን የተዘጋጁ አሉ። እነሱን መሸለም ነው እና እነሱ ነገሮች ከእናንተ ላይም ማለት ከመለሳችሁ ጥያቄዎች ምናምን ተመሳሳይም ከሆኑ መልሶቻችሁ ሽልማቶቻችሁን አበረክታለሁ ማለት ነው። ስለዚህ እስኪ ወንድምሽን ጥሪውና እሺ፣ ችግር የለውም እናውራ። እሺ ያሬ ናስ እንግዲህ ይደልላል። እሺ ና ተዋወቃቸው። ቤት ካሜራው ምንድን ነው? አይ ምንም። ካሜራው ምንድን ሰላም ወንድሜ፣ እንዴት ነህ? ሰላም። ካሜራው ነው። ችግር የለውም ይጠፋል። በቃ ከዛ ይጠፋል፣ ችግር የለውም። አግባ። ምን ነበር? እንደምን አልክ? እግዚአብሔር ሰላም ነው? አይ ምንም የተለየ ነገር የለውም። ካሜራው ቢጠፋ ጥሩ ነው። ይጠፋል፣ ችግር የለውም። መጀመሪያ ትንሽ ወሬዎች፣ አንዳንድ ወሬዎች ምናምን ጥያቄዎች ምናምን ነገር ለመጠየቅ ለመጫወት ምናምን እና በወሬ በጥያቄዎች ምናምን ነገር ሽልማቶች ምናምን ነገር እያዘጋጀን እንደዚህ እንሸልማለን እና ለዛ ነው የመጣ ነው እንጂ የተለየ ነገር የለም። ካልፈለክ ደግሞ ካሜራው ይጠፋል። ቢጠፋ ደስ ይለኝ ነበር። ይጠፋል ግን ምንም የተለየ ኮንፊውዝድ የሚያደርግ ነገር የለም ብዬ ነው። እሺ፣ አመሰግናለሁ። ተምስራቅ እባላለሁ። ያሬድ እባላለሁ እኔ። እሺ ያሬድ። ስለዚህ ፕሮግራማችን እንዳልኩህ ጥያቄዎችን ምናምን ነው የምንጠይቀው። ጥያቄዎችን እንጠይቃለን። መልሱ ከመለስክ ያው የተለያዩ ፕሮግራሞችን ማነው ሽልማቶች አሉን። እሱን መሸለም ነው፣ ሌላ ነገር የለውም። እንደዚህ ኮንፊውዝድ ምናምን የሚያደርግ ነገር የለውም። ስለዚህ ዝግጁ ነህ አለ ጥያቄዎቼ? ዝግጁ ነኝ። እሺ እንግዲህ ራስህን አስተዋውቅልኛል ያሬድ። እዚህ እሷ ወንድሜ ጋር ነው ምናምን ነገር ብላኛለች። እስኪ ስለ ራስህ ንገረኝ። ከባለቤቴ ጋር ነው የምኖረው እዚህ? ከባለቤት ጋር? እሺ ባለቤት አይ እሷ ጋር እያወራን ነበር እና ከወንድሜ ጋር ነው ምናምን ነገር የምኖረው ምናምን ነገር ወይም ደግሞ እኔና ወንድሜ ነው ከዚህ የምንኖረው ምናምን ነገር ስላለችኝ ነው እና ትንሽ ስለተመሳሳብኝ ነው። እዚህ ነው ባለቤት ጋር የምትኖረው? ስለዚህ እሷ ነች ባለቤት ወይስ ሌላ ነው? ባለቤት የለችም አሁን። ኦኬ፣ እዚህ የለችም አሁን። ስለዚህ እሷ ምንድን ነች? እህት ነች። እሺ፣ ስለዚህ ከባለቤት ጋር ምናምን ነገር ያለውን ጥያቄ ከእህትም ጋር ያለውን ስላላችሁ ነው ጉዳይ ወይም ደግሞ ግንኙነት ምናምን እናወራለን ማለት ነው። እሺ፣ እስኪ ከባለቤቱ ጋር የለችም ብላል። ትመጣለች? ትመጣለች። አሁን ቅርብ ትመጣለች። ስለዚህ ያው ከደረሰች ሳንወጣ ከደረሰች ያው ለጥያቄያችን ተካፋይ ሆና ድጋሚ ከእህትና ወንድም ጥያቄያችን ውጪ እሷ ጋር ምናምን ነገር አውርተን ምንድነው በርከት ያሉ ሽልማቶች ይኖሩናል ማለት ነው። ስለዚህ እስኪ ከባለቤቱ ጋር ያለውን ግንኙነት እንዴት ተገናኛችሁ ምናምን ያለውን ነገር እስኪ አጫት። አስፈላጊ ነው? አይ አስፈላጊ ነው አይደለም ማለት ምንም የተለየ ነገር የለውም። ያው ከፊስት ጋር አላሰበውም እኔ አሁን የመጣሽበትን ጥያቄ እኛ አለን፣ እኛን ጠይቀሽን ጥያቄው ከተመለሰልሽ ተመለሰልሽ፣ ካልተመለሰልሽ ደግሞ አይ ወደ እናንተ ጥያቄ እመጣለሁ። እሺ ችግር የለውም። ግን ያው
ከባለቤቴ ጋር እሷ ጋር እያወራን ነበር እና አንዳንድ ጥያቄዎች አዎ፣ ባለቤቴ ስትመጣ አብረን ብናወራው ይሻላል። እሺ በቃ እሺ ካልክ እሺ፣ ወደዚህኛው ጥያቄ ልግባና ማን ነው ከእህትህ ጋር ነው እሷ እህት ነች እና አብራችሁ ነው የምትኖሩ መሰለኝ። ያው ስለ እድገታችሁ ምናምን ነገር እስኪ ታዲያ አንዳንድ ነገሮችን አጫውት። እሺ በቃ እኔ ያው ቅድም እንግዲህ እንደነገርኩሽ ነው አውርቼሻለሁ። እኔ እሱን ያሳደገኝ ብዬሻለሁ። ስለ ባለቤት ስለምናምንም ደግሞ ያው ትኑርም አትኑርም አላውቅም። ዞሮ ዞሮ እኔ የማውቀው እሱን ነው። ስለዚህ ምን ሌላ እድገታችን ላይፋችን ምናምን ደግሞ ያው ጥሩ ነው። እስካሁን ድረስ አለን። እያገዘኝም እየረዳኝም ነው ያለው ወንድሜ። ይሄንን ያለ ማለት እዚህ የምትኖሪ ከሆነ ባለቤቴ ጋር ነው የሚኖረው እያለ ነው እና እንዴት አላውቅም ማለት አይከብድም? አይ ምልሽ በቃ አሁን የለችም ለጊዜው እሷ ስለሌለች ያለ ነው ደግሞ እኛ ነን። ፕሮግራምሽ ደግሞ ወንድምንም እህትንም ያካትታል ስላልሽ ስለዚህ እኛ ነን ያለ ነው። እኛን የሚመለከተንን እኛን ጠይቂን። እሷ ደግሞ አሁን በዚህ ሰዓት የለችም። አይ ይሄን ጥያቄ ላነሳበት የቻልኩት ይቅርታና ያው ባለቤቴ ጋር ነው የምኖረው ምናምን ነገር ስላለ ያው በዛው አብሮ የሚካተት ጥያቄ ስለሆነ ነው እንጂ ሌላ ነገር የለውም። ደግሞ ይሄን ያህል ስለ ባለቤት ምናምን ለማውራት የሚያግድ ነገር ያለ አይመስለኝም። የለችም ደግሞ አለች የሚለው ነገር ነው የጠየቅኩ እንጂ እኮ ገባኝ። እኛም እሱን ነው የምንልሽ አይደል? እሷ ስትመጣ ስለ ባልና ሚስት፣ አሁን ደግሞ እኛ ያለን ወንድምና እህት ነን። ስለ ወንድምና እህት ጥያቄ ጠይቄንና ደስ እሺ። ስለዚህ ወደ እናንተ ጥያቄ ልምጣ። አንድ ላይ ነው መሰለኝ ያደጋችሁት? አንድ ላይ ነው ያደግነው ብላኛለች። ስለዚህ ወደ ድሮ ልጅነታችሁ ምናምን ነገር ልመልሳችሁና እዚህ ነው ያደግነው ነው ያልሽኛ? እሱ ነው ቀድሞ የመጣው ከዛ ነው የመጣው። አይ ደስ ይላል። እንግዲህ ከእህት ጋር ስንጫወት ነበረና ስለ ድሮ ስለ እድገታችሁ ምናምን ነገር አንዳንድ ደስ የሚሉ ነገሮች እያወራን ነበረና ታላቅና ታናሽ ናችሁ? ማነው ታላቅ? ታላቂ ነው፣ እኔ ታናሹ ነኝ። ያው እንግዲህ ቅድም ነግሬሻለሁ። በጣም የምወደው በጣም የማከብረው ወንድሜ ነው። አዝሎ አቅፎ ያሳደገኝ ወንድሜ ነው። እሱ ነው ቀድሞ ወደዚህ የመጣው። ከዛ እኔን እዚህ አምጥቶ አዲስ አበባ አምጥቶ አስተምሮኝ ትልቅ ደረጃ እንድደርስለት ነው የሚፈልገው። ምኞቱም ይሄ ነው እና እዚህ ደረጃ እንድደርስለት ከመጓጓቱ የተነሳ በቃ ብዙ ነገር ያደርግልኛል። ጠንክሬ እንድማር ይረዳኛል። በሁሉ ነገር ላይ ከጎኔ ያለ ወንድሜ ነው። በጣም የምወደው በጣም የማከብረው ወንድሜ ነው። ኦኬ ወንድምና እህት ሌላ የለንም ብላችኋል ነው? አሉ ስንተኛ ልጅ? ሌላ የለንም። ታላቂ እኔ ሁለተኛ ነው። ኦኬ ስለዚህ ሌላ ልጅ የለም። አንቺ ብቻ ስለሆንሽ ነው እንክብካቤው። ለዛም ነው መሰለኝ እንግዲህ እንክብካቤ እንደ እናትም እንደ አባትም ነው የማየው። ደስ ይላል፣ ደስ ይላል። ስራ ትምህርት ምናምን ነበር ማለት ትምህርት ጨርሰህ ነው ወደ ስራ የገባኸው? ትምህርት ጨርሼ ሳይሆን ከ10 ነው ወደዚህ ስራ የገባሁት፣ ጨርሼ አይደለም። ኦኬ ስለዚህ በልጅነት የተጀመረ ስራ ነው ማለት ነው የጋራጁ ስራ። ኦኬ ፋሚሊ እንዴት ነው መነሻ ምናምን? ተቀጥሬ ነበር የምሰራው። ከዛ በኋላ ነው የራሴን እንትን የጀመርኩት ማለት ነው። ባለቤትህን ካገባህ በኋላ አይደለም? ከዛ በፊት ከማግባት በፊት። ኦኬ እንዴት ነው ከባለቤት ጋር ልጅ ወልዳችኋል ምናምን? ምን ያህል ጊዜ ሆናችሁ ከተጋባችሁ? ልጅ አልወለድንም። ከተጋባን 5 ዓመት አካባቢ። 5 ዓመት በትዳር። ከዛ በፊት ጓደኝነት ምናምን ነበር? ጓደኝነት ጊዜ ነበር። ኦኬ እንዴት ነበር? ያው የልጅን 5 ዓመት ከሆነ ያው የብዙ ዓመት ነው። 5 ዓመት ቀላል አይደለም። ከዛ በፊት ደግሞ የጓደኝነት ምናምን ፍቅር እንደማንኛውም ሰው ጓደኛዬ የነበረች ከጓደኝነት በኋላ ነው ወደ ትዳር የምትገባው አይደል? እውነት ነው። እንደዛ ነበር። ስለዚህ ከጓደኝነት ምናምን ነገር በኋላ ነው ወደ ትዳር ምናምን የገባው። እንዴት 5 ዓመት ሙሉ ልጅ ለመውለድ ምናምን አላሰባችሁም? ሀሳቡን አለን። አሁን ወደፊት ያው አስበናል ብዬ ያው ማሰብ ደስ ይላል ማለት አንዳንዴ ስራ ንብረት መጀመሪያ እንያዝ ምናምን ነገር ይባላል። ከዛ እንደዛ ሲባል ይዘገያልና ምናልባት እሱ ከሆነ ያዘገያቸው እንደዛ ነው።
አይ ደስ ይላል። እና እዚህ ቤት ተከራይታችሁ ነው ወይስ የራሳችሁ ነው? ቤቱ የግላችን ነው። የራሳችሁ? ያንተ ነው ወይስ ማለት ያንተ ነው ምን ያንቺና እሱ ያው ስለሆነ ብዬ ነው። ያንቺ ማለት ወይም ከባለቤት የወንድሜ ነው እንግዲህ እንደነገረሽ ያው በልጅነቱ ነው ሲለፋ ሲደክም ሲጥር የኖረል ሰው ነው። ለዛም ነው አሁን የራሱንም ስራ እየሰራ በሱሩም ብዙ ሰራተኞችን እያስተዳደረ ያለውና ይህን ቤት ደግሞ ያው እሱ ነው የወንድሜ ነው። አብረን የምንኖርበት የግላችን ማለት ነው። ከማግባቱ በፊት ነው የተሰራው ወይስ ካገባህ በኋላ ነው ከባለቤት ጋር? ከዛ በፊት ባለቤትን ከማግባት በፊት ነው የተገዛው ቤት? ያው ስለዚህ በደንብ እየሰራ ነው ማለት ነው። ማለት ያው ብቻሽን ነሽ ምናምን ነገር ቤት እስከ መግዛት ድረስ ምናምን ነገር ከሆነ ያው አሪፍ ስራ አለ ማለት ነው። ስለዚህ ባለቤትህ ይሄን ቤት ከገዛህ በኋላ ነው የተጋባችሁ ማለት ነው? አዎ። አይ ደስ ይላል። እንደዚህ በልጅነት ምናምን ስኬታማ መሆን ምናምን በጣም ደስ ይላል። እና ስለዚህ ጥያቄዎችን ምናምን ነገር ባለቤት ብትመጣና ብሬ ብጠይቅ ደስ ይለኛል። ዘገየች መሰለኝ ትቆያለች መሰለኝ። እሷም ያው አንዳንድ ጥያቄዎችን በዛው ምናምን ለመጠየቅ አስቤ ነበር እና ያው እዚህ ስጠይቅ ነበር ብዬሽን ነበር ቅድም ጎረቤት ጋር ምናምን ነገር እጠይቃለሁ ማለት ጠይቄ ሸልሜ ምናምን የመጣው ከዚህ ጋር ጎረቤት እንዳልኳችሁ ማለት ነው። እና የእናንተ ጎረቤት ደግሞ ወይዘሮ መስከረም አንዳንድ ጥያቄዎች ማለት ስለናንተ ምናምን ስለ ባለቤት ምናምን ስለ እህት ምናምን አንዳንድ ነገሮች ነግራኝ ነበረ። ያው ስላላችሁ ግንኙነት ስለ ቤተሰባችሁ ፍቅር ምናምን አንዳንድ ጥያቄዎችን ምናምን ነግራኛለች። ወይዘሮ መስከረም ማናት? ወይዘሮ መስከረም እዚህ የእናንተ ጎረቤታችሁ ትልቋ። ታዲያ እሷ ስለኛ ህይወት ምን አገባት? ትቀጥልስ ደግሞ አንቺ እሷን ስጠይቅሽ እኛ ጋር ምን ያስመጣሻል? አይ ጥያቄ ጠይቀው መምጣት አይደለም እና እዛው አካባቢ እየጠየቅኩ ነበረ እኮ እሷ ሴትዮ ስለኛ ህይወት እሷ ምን አገባት ነው? ምን ያገባታል? ምን ያስጠይቃታል? አመጣጥሽም አላማረኝም። ምን ያስጠይቅሻል? እሷን ሲጀምር አንቺ እኛ ጋር የመጣሽው የእኛን ቤት አንኳኩተሽ የመጣሽው ስለእናንተ ልጠይቅ ብለሽ ነው እንጂ እዚህ ጠይቄ እዛ ጠይቄ ብለሽኝ አይደለም የመጣሽው አይደል? ፈቃደኛ የሚሆንኩልሽ ለዛ ነው እንጂ እዛ ጠይቀሽ እዛ ከሆነ እዛው ጨርሰሽ አትመጭም። ታዲያ እኛ ጋር ምን ታደርጊያለሽ? አሁን ሌላ ነገር ሳይሆን ማለት ነው እዚህ እየጠየኩ ነው እኮ በቃ አሁንም ቢሆን ነገርኩሽ። ማንንም እዚህ ገብቶ የሚጠይቀንንም አንፈልግም፣ ማንንም አንጨርስም። ከመስከረም ጋር ወይዘሮ መስከረም ያልሻትን እዛው እሷን ጠይቂና ጨርሽ። የኛን ነው ጠይቀሽናል፣ የሚገባውን መልስ ሰጠንሻል። ከዚህ በተረፈ ሽልማቱን ሲፈልግ ይቅርብን፣ ቤቱን ለቀሽልን ትወጫለሽ። አይ እኔ ሌላ ይሻላል። ምክንያቱም አይ ከኛ የምትፈልጊውን ነገር እኮ አግኝተሻል። ለዛ ነው ከኛ የምትፈልጊውን ነገር አግኝተሻል። አጋጣሚ ሚስቱ አልመጣችም፣ ሰዓት ምን እኛ የምንሄድበት ስላለ የተለየ ነገር እኮ ያለችኝ ነገር የለም። አሁን እናንተ ጋር ምንም የተፈጠረ እኮ በቃ የተለየ ነገርም አልሆነም። እኛ የራሳችንን ጥያቄ ጠይቀሽናል እኮ መለስንልሽ አይደለ? የወንድምና የእህትነታችንን ጠይቀሽናል። አጋጣሚ ደግሞ ባለቤት ምናምን ብሏል። ባለቤቱ ደግሞ አልመጣችም። ስለዚህ እኛ ደግሞ አሁን ሰዓትም ስለሄደብን ብትውጪልን እንደውም ጥሩ ነው። ወይዘሮ መስከረም የምታያት መስከረም ጋር ጨርሽ ይዛው። አይ እሷ ጋር እኮ ጨርሻለሁ። እዛ ጋር ያለውን ነገር ጨርሻለሁ። ስለዚህ ያለውን ነገር ጨርሻለሁ እኮ በቃ ጨርሽ። ከኛ ጋር ራስ ያለውን ነገር ብትጨርሺ ጥሩ ነው። እሺ ደስ ይለኛል። ችግር የለውም። እናንተ ደስ የማትፈልጉ ከሆነ እኔ ሄዳለሁ። ግን ወይዘሮ መስከረም ማለት ነው ስለ እናንተ ስለ ባልና ሚስቱ ወይም ደግሞ ስለ አንቺም ስለ ታማቱ እና ወንድም ስለ ባልና ሚስታችሁ እንደዛ ብላኛለች። ነገርኩሽ። ይኸውልሽ አንቺ ሲጀመርም እኔ አመጣጥሽም አላማርሽኝም፣ ሁኔታሽም አላማረኝም። ስለ ወንድምና ስለ እህትነት ጠየቅሽን፣ የሚመለሰውን መልስ መልሰንልሻል። ከዚህ በኋላ መስከረም የምትያተም እኛ አናቃትም፣ ቤታችንን እንድትገባ አንፈልግም። አንቺ መባክሽን እወጣለሁ። እኔ ግን ስለተፈቀደልሽ ለዚህ አልመሰለኝም የመጣሽው። አይ ነው ለዚህ ስለላ ነው እንደ የመጣሽው። ስለላ አይደለም። ለምን ተሰልላለሁ? የተለየ ነገር አለ እንዴ? በቃ ምንም የተለየ ነገር የለም። ምንም የተለየ ነገር የለም። ግን በቃ አሁን ጨርሰናል። ይዘሽ ውጪልን። እኔ እወጣለሁ። ችግር የለውም። ካሜራንም ይዤ እወጣለሁ። ግን በቃ ጨርሰናል። ምንም የምናደርገው ነገር የለም። ካሜራ አቋርጠው ችግር የለውም። ይቋረጣል። ካሜራ ችግር የለውም። ይቋረጣል። ግን ምን አለ መሰላችሁ እዚህ ላይ ወይዘሮ መስከረም ምንድነው የምትፈልጊው ከኛ? ምንም የምፈልገው የለም። እኔ ባለቤቱን ትምጣና ባለቤቱ አትመጣም። ቆየች። በቃ ሰዓት ሄደ እኮ። በቃ አሁን ካሜራሽን ይዘሽልን ውጪልን። ቤቱን ፈቅደልንልሽ ስለገባሽ ነው መሰለኝ። አሁን
አይ ቤቱ መፍቀዳችሁ እኮ ስለዚህ አመጣጥሽም ስላላማረ በክብር ብትውጪልን ይሻላል። አሁን ጨርሰናል። እኔ ወጣለሁ፣ ችግር የለውም። ካሜራማን ይዤ እወጣለሁ። ግን አንዴ ትንሽ 5 ደቂቃ ወይም ደግሞ 2 ደቂቃ ምናምን ነገር ከሰጣችሁኝ። ምንም ደቂቃ ምናምን የምንለው ነገር የለም። ምንም የተለየ ጥያቄ አልጠይቃችሁም። ጨርሰናል። ለምን እንትን አትይም? የተለየ ጥያቄ ለምን አትወጪም? ተነሽና ውጪ በቃ እንደው እኔ እወጣለሁ፣ ችግር የለውም። ግን ማለት ነው እወጣለሁ፣ ምንም ነገር አንፈልግም። እወጣለሁ ግን በእናትሽ ውጪ በቃ ተነሽና ውጪ። እኔ እወጣለሁ። ወይዘሮ መስከረም እየመጣች ነውና ከእሷ ጋር አንዳንድ ነገሮችን እንጠይቃለን። አይመለከታትም። ጎረቤት ነች አይደል? ሲጀመር መስከረም የምትባለው እኛ እናውቃታለን። አይመለከታትም። በእናትሽ በቃ ለምን አትወጪም? አንቺ ማለት ነው ከአንቺ ጋር አይደለም ማውራው። ስለ እሱ ባለቤት አንዳንድ ወሬ እሱን ከእሷ ጋር ማጣራት ፈልጋለሁ። ለምን አትወጪም? አንቺ ከዚህ ስለገባሽ ነው መሰለኝ ሁሉም ታወራው አይደለም። ስለዚህ ውጪ ነው። እኔ አይደለም በዛ በዚህ መግባቴ አይቀርም ነበር። ምንም የምትጠይቂንም የምናወራሽም ነገር የለም። በቃ ምንም እናንተ እንደዚህ ያሰራችሁ ነገር የለም። ስለዚህ በጣም ከባለቤቱ ጋር ያለው ነገር ለማውራት ነው። ምንም የለም። ስለ ባለቤት አናውቅም። ባለቤት የለችም ማለት የለችም። በቃ ባለቤት ተነሽና ውጪ እያልኩሽ ነው። አለመኖር ሳይሆን ባለቤት ጠፍታለች። አይደለም ለማጥጅ ማንቺ በቃ ግን ወይዘሮ መስከረም እየመጣች ውጪ ቤቱን ለቀሽ ውጪ። ምንድን ነው የምትሰሪው? ምንድን ነው የምትሰሪው አንቺ? ምንም ያመጣሽው እሷ ለምንድን ነው የመጣው? አንዳንድ ጥያቄዎች ልጠይቃችሁ ስለ ባለቤት ማዋራት ስለምንገባሽ ቤቱን ለቀሽ ውጪ። በቃ እኛ እሷ ምን እንወጣለን ውጡ፣ ሁለታችሁ እንወጣለን። ግን ስለ ባለቤቱ አይደለም እሱ ጋር ማዋራት ነገር የለም። ነገሮች ምንም የምንነግርሽ ነገር እንወጣለን። ግን አንተና ለምን ትመጫለሽ እዚህ ቤት? ለምን ማሰብ እየመጣሽ ሰላማሽን ትላለሽ? ምንም ምንም ነገር የለም። በቃ አንልም። በቃ ውጪ ሁለታችሁ። እኔ እወጣለሁ። በቃ ካልሆነ እጮሃለሁ። ውጪ ተረጋጊ። በቃ ምንም አንፈልግም። እሱ ጋር ምንም ምንድን ነው? ቆይ እናንተ እንደዚህ እኔ እወጣለሁ፣ ችግር የለም። ውጡ በቃ ቤታችን ለቃችሁ። እሺ ምንድን ነው የምትይው? አንዴ ስለ ባለቤት ምናምን ነገር እሱ እንዳወራው ሌላ ምንም ነገር የለም። ስለዚህ እሷም አለች፣ ምንም የሚፈጠር ነገር የለም። ምንድን ነው እናንተ እንደዚህ ያስፈራችሁ ነገር? ምንድን ነው አንቺ አሁን እንደዚህ ያስፈራችሁ ነገር? ስለ ባለቤት የምትይው ባለቤት ማውራት የምችለው አይደል? ስለዚህ ካሜራሽን አትፊልኝ ነው እንጂ አንተን ላዋራ ብለሽ ትሰሚኛለሽ። ከዚህ በኋላ ምንም ማውራሽ ነገር የለም። ምንም የተለየ ጥያቄ የለኝም እኮ። ስለዚህ አንዳንድ ጥያቄዎችን ጠይቃለሁ፣ ከዛ ወጣ። ተፈቅዶልሽ ስለገባሽ መሰለኝ ሁሉ የምታወሪው አይደል? እኮ ተፈቅዶልኝ ነው የገባሁት። አንቺ ከሰው ቤት ዝም ብዬ አልገባሁም። እኔ አንተ ጋር ነው ማውራት የምፈልገው። ስለዚህ አንቺ ጋር ጨርሻለሁ። እኔ እወጣለሁ፣ ችግር የለውም። እወጣለሁ። አንቺ ማታውቂም። እሺ አንተ ስለ ባለቤት ምን ነገር የለም። እየሰማሽ ነው አይደል? ሰበሬዳለች አሁን ውጪ ልጅ አይደለም። እሺ ማለት ሰበሽ ከሄድሽ ለምንድን ነው እናንተ እንደዚህ የምትሆኑ? ለምን እንደዚህ ትሆናለሽ? አንተ ሰበል ከሄደች በቃ አንቺ ውጪ ነገር የለም። ሰበል ከሆነች ምን ለምን እንደዚህ በቃ እኛ እንወጣለን። በቃ ምንም የምንፈልገው ጥያቄ የለም። እናንተ የምትጠይቃችሁ ነገር አንቺ ሌላ ነገር ካልሆነ ብለሽ መጥተሽ እዚህ ሌላ ነገር ታወሪያለሽ አይደለም። ሌላ ነገር ምንድን ነው የምትይው? ምክንያቱም እንደዚህ ብለሽ ያደረጋችሁትን ነገር ስለምታውቂ ማለት ነው። ያደረጋችሁትን ነገር ስለምታውቂ አታስገቡት። በቃ ምንም እና ያደረግነው ነገር የለም። በቃ ምንም የለም። ምንም የለም አይደለም። በቃ ምንም የለም።
ስለዚህ ውጡ። ምን ካልሆነ ታዲያ ለምንድን ነው እንደዚህ የሚያበሳጫችሁ? ምንም የምታገኙት ነገር ምንም ካልተፈጠረ ለምንድን ነው እንደዚህ? ምንም የተፈጠረ ነገር የለም። ጸበል ናት ብዬሻለሁ አይደል? ስለዚህ ጸበል ከሆነ ታዲያ እንደዚህ የሆነ ነገር ቢኖር የተደበቀ ነገር አለ። ምንም የተደበቀ ነገር የለም አለ። ሲጀመር ምንም የለም። ያለ አንድ ነገር እሳቸው ቢሆን ማለት ነው እኛ እንወጣለን። ውጡልን በቃ እንወጣለን። እሺ እንወጣለን። በቃ ውጪ። ምንም የለም። ምንድን ነው ያደረጋችሁት? አንቺ ራስሽ ጀምር እየመጣሽው ሌላ ጉዳይ እዚህ ጋር መጥተሽ ሌላ ነገር ብታወሪ ምክንያቱም ማለት ነው ያደረጋችሁትን ስለምታውቁ አታስገቡ። ምንም ያደረግነው ነገር የለም። በቃ ምን በእናትሽ በቃ ምን አድርጋችኋል? ተንቀሳቀሽ ወይ ምን አድርጋችኋል? ባለቤት ምን አድርጋችኋል? የለችም የለችም ካላችሁ ጸበል ሰው ተልቦ አናቃለን። የለች አናቃለን። እወጣናላት ውጪ እወጣለሁ ግን ማለት ነው ነገር የት ነው ያደረጋችሁት እንጂ እኮ ምንም ልታገኙ ነገር የለም። በቃ አዎ ምክንያቱም ማለት ነው ሆን ብላችሁ ያደረጋችሁት ነገር ስለያደረግነው ነገር የለም። ዝም ብለሽ እኮ ነው የመጣሽው። ዝም ብለሽ አግብተሽ ሰው ይዘሽ መጣሽ እንጂ እኮ ምንም የምታገኙ ነገር የለም። ማግበስበስ ስለዚህ በቃ አሁን ጨርሰናል። ማግበስበስ አይደለም የተለየ ነገር እናንተ ባታደርጉ ልጅ የሆነ ቦታ አንቺ የመጣሽው አመጣጥሽ እኮ ሌላ ልጠይቂያችሁ ሌላ አሁን ደግሞ ምክንያቱም እንደዚህ ብላችሁ ማለት ነው እንደዚህ ብላችሁ ያደረጋችሁት ነገር በውስጣችሁ ስለምታውቁ በቃ ምንም እኔ ስለሷ መረጃ ሳይዛለሁ እወጣለሁ። ቀስ በል አይቻልም። በቃ ውጡ ላይ ውጭ ምንም የለም። ምንም የለም። ምንም የለም። ምንም የለም። ምንም የለም። ምንም የለም። አይቻልም። አይቻልም። ምንም የለም። ምንም የለም። ምንም የለም። ምንም የለም። ምንም የለም። በቃ አለ ምንም የለም። ምንም የለም። ምንም የለም። ምንም የለም። ምንም የለም። በቃ ምንም የለም። ምንም የለም። ዝም ብለሽ ነው የምትፈልጊው። ምንም የለም። ምንም አላየሽም። ምንም አላየሽም። ዘር ምንድን ነው የተፈጠረው? ምን አይነት ሰዎች ናቸው? ምንም የለም። ምንም አላየሽም። ምንም አላየሽም። ምንም አላየሽም። በቃ ምንም አላየሽም። በቃ ሂዱ ሂዱ። በቃ በቃ ሂዱ ሂዱ ሂዱ። አይሆንም አይሆንም። ምንም የለም። ምንም የለም። ምንም የለም። ምንም የለም። በቃ ምንም የለም። ምን አላየሽም? ምን አያችሁ? ምን አያችሁ? ምን አያችሁ? ምንም አላያችሁ። ምንም የለም።